ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ይህ ማዕደ ዜና ነው። ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። በግዳጅ ታፍሰው ወደ ወታደራዊ ማሰልጠኛ ማዕከል እየተጓጓዙ የነበሩ ወጣቶችን ነፃ ማውጣቱን የአማራ ፋኖ በሸዋ አስታወቀ። ሰሞኑን በግዳጅ ለውትድርና የታፈሱ ወጣቶችን በዛሬው ዕለት ከግሼ ራቤል በመጫን ወደ ማሰልጠኛ ማዕከል ለመውሰድ እንቅስቃሴ እንደተጀመረ መረጃው የደረሳቸው በአማራ ፋኖ በሸዋ በአፄ ይኩኖ አምላክ ክፍለ ጦር ስር የሚገኙት የብሩኬ ደምሴ ብርጌድ ፋኖች አስገራሚና ልዩ ኦፕሬሽን መፈጸማቸውን ነው የብርጌዱ የፖለቲካ ዘርፍ ኃላፊ የገለጹት። ወጣቶቹ በቅድሚያ ወደ ወረኢሉ እንዲሻገሩ ተብሎ ከግሼ ራቤል በቅጥቅጥ አይሱዞች እንደ ዕቃ ከላይ ተጭነውና በድሽቃና በብሬን ታጅበው ዋያት ጅረት የተባለ ቦታ ላይ ሲደርሱ በኮማንዶ ታደሰ ተስፋዬ የተመሩት የብርጌዱ ፋኖች ተወርውረው በመድረስ ፊትና ኋላ አጅበው በነበሩት የመከላከያ ኃይሎች ላይ ድንገተኛ ጥቃት መክፈታቸውን የገለጹት የፖለቲካ ዘርፍ ኃላፊው መምህር ከበደ ወርቁ ወደ ማሰልጠኛ ሲጓዙ ከነበሩት ወጣቶች መካከል በአንደኛቸውም ላይ ጉዳት ሳይደርስ ሙሉ በሙሉ ነፃ አውጥተናቸዋል ብለዋል። ከጥቃቱ የተረፉት አጃቢ መከላከያዎች ባገኙት አቅጣጫ ማምለጣቸውን የጠቀሱት አርበኛ መምህር ከበደ ከወጣቶቹ አንድም ሳናስቀር ሁሉንም አስለቅቀናቸዋል ብለዋል። በአፈሳ ኮታችንን አሟልተናል ብለው የድሃ ልጆችን ሲያፍሱ የሰነበቱት የግሼ ራቤል ወረዳ የብልጽግና ሹመኞች መረጃውን እንደሰሙ ከፍ ያለ ድንጋጤ እንዳደረባቸው ነው ምንጮች የገለጹት። ጉዳዩን አስመልክቶ አስተያየታቸውን ለማካተት ያደረግነው ጥረት ስልካቸው ስለማይነሳ ሊሳካልን አልቻለም። በትግራይ በህወሓትና በአዲሱ የትግራይ ክልል ጊዜያዊ አስተዳደር መካከል ከፍ ያለ አለመግባባት እየተፈጠረ ነው። ህወሓት ዛሬ ባወጣው መግለጫ የፌደራል መንግስት የትግራይ ሉዓላዊ ምድርን የወረሩትን የታጠቁ ኃይሎችና ሰፋሪዎችን በአስቸኳይ ያስወጣ ሲል ጠይቀዋል። የትግራይ ህዝብ ተከፍቶበት የነበረውን ወረራ በጠንካራ አገራዊ አንድነት በመታገል ህልውናውንና ግዛቱን አረጋግጧል ያለው የነደብረ ጽዮን ህወሓት የትግራይ ህዝብ ከትናንት ጀምሮ እስከ ዛሬ ድረስ ታግሏል። አሁን እየተዋጋቸው ያሉትም የትግራይ ተወላጆችን ለማንበርከክ ህልውናውን ለመክፈፍና መሬቱን ለመንጠቅ በማሰብ ወደ ግዛቱ የገቡትን ወራሪዎች ነው ብለዋል። ህዝባችን በዚህ አይነት ሁኔታ ውስጥ እያለ በጊዜያዊ አስተዳደሩ ስልጣን የተቆጣጠረው ከሃዲ ቡድን ተልእኮውን ከመወጣት ይልቅ የትግራይን አንድነትና አቅም የማደፍረስ ግልጽ ተልእኮ ይዞ እየሰራ ነው ሲልም ጊዜያዊ አስተዳደሩን ወንጅሏል። መግለጫው አክሎም ይህ ቡድን አሁንም ከትግራይ ህዝብ ህልውና ውጭ ከሚንቀሳቀሱ ኃይሎች ጋር በመቀናጀት ከመሰረታዊ አጀንዳችን በማፈንገጡ የትግራይን ህዝብ ተወያይቶ የማስፈጸም አቅምን በማዳከም ላይ ይገኛል ሲል ከሷል። በፕሪቶሪያ ስምምነት መሰረት በጠላት ስር የሚኖረው ህዝባችን ነፃ እንዲወጣ በስደትና በስደተኛ ካምፖች የሚገኙ ወገኖቻችን በሰላም እንዲመለሱና የትግራይ ሉዓላዊ መሬት እንዲረጋገጥ መስራት የሁልጊዜም ቀዳሚ አጀንዳችን ነው ያለው ህወሓት፣ ስለሆነም የፌደራል መንግስት በትግራይ ሉዓላዊ ምድር ላይ ወረራ የፈጸሙ የታጠቁ ኃይሎችንና ሰፋሪዎችን በአስቸኳይ እንዲያስወጣ እንዲሁም በወራሪው ኃይል ህዝባችን ላይ እየደረሰ ያለውን ስቃይና ሞት ለማስቆም የገባውን ቃል እንዲያከብር እንጠይቃለን ብለዋል። ይህ በእንዲህ እንዳለ ከህወሓት ከፍተኛ ወታደራዊ አዛዦች መካከል አንዱ የሆኑት ጀነራል ምግበ ኃይለ መብታችን እስካልተከበረ ድረስ ወደ ጦርነት መግባታችን አይቀሬ ነው ብለው ማስጠንቀቃቸው በፌደራል መንግስቱና በአክቲቪስቶቹ ዘንድ ቁጣ መፍጠሩ ታውቋል። ጀነራል ምግበይ በትናንትናው ዕለት ይህን ማስጠንቀቂያ ሲሰነዝሩ አልተከበሩልንም ያሏቸውም ወይም እንዲከበሩላቸው የሚፈልጓቸውን መብቶች በዝርዝር አላስቀመጡም። ምርጫ ቦርድ እንዳስጠነቀቀው ከቀናት በኋላ የህወሓትን ህጋዊ እውቅና የሚሰርዝ ከሆነ በህወሓትና በአብይ አህመድ ብልጽግና መካከል ያለው ቁርሾ ወደ ከፋ ደረጃ እንደሚሸጋገር በርካቶች ከወዲሁ እየገለጹ ይገኛሉ። በሌላ በኩል በሱዳን የስደተኞች ካምፕ በደረሰ የእሳት አደጋ አንዲት ነፍሰ ጡር ኢትዮጵያዊት ከ3 ልጆቿ ጋር ህይወታቸው ማለፉ ተሰምቷል። በሱዳን እምጉርጉር መጠለያ ካምፕ ውስጥ በደረሰ አሳዛኝ የእሳት አደጋ ከትግራይ በተካሄደው ጦርነት ሳቢያ ከቀያቸው የተፈናቀሉና በሱዳን ተጠልለው የነበሩ አንዲት ነፍሰ ጡር ኢትዮጵያዊት እናት ከ3 ልጆቻቸው ጋር ህይወታቸው ማለፉን የክልሉ መገናኛ ብዙሃን ዘግበዋል። የትግራይ ቴሌቪዥን ባወጣው ዘገባ መሰረት እስካሁን በሱዳን በሚገኙ የተለያዩ የስደተኞች ካምፖች ውስጥ በተመሳሳይ የእሳት አደጋ ምክንያት የ10 ኢትዮጵያን ህይወት አልፈዋል። ዘገባው አክሎም የሰላም ስምምነት ቢደረስም አሁንም ሙሉ በሙሉ ተግባራዊ ባለመሆኑ ስደተኞቹ ወደ ሀገራቸው ለመመለስ አልቻሉም ብለዋል። በአዲስ አበባ መስተዳድር ከመሬት ጋር በተገናኘ ቁልፍ ስልጣን የነበራቸው ባለስልጣናት ከኃላፊነታቸው ተነሱ። ከስልጣናቸው የተነሱት ሹመኞች ለብልጽግና ፓርቲ ያላቸውን ታማኝነት በየአደባባዩ በማስመስከር ከፍተኛ ሙስና ይፈጸምበታል እየተባለ በብዙዎች ዘንድ አቤቱታ ሲሰማበት የቆየውን የአዲስ አበባ ከተማ የመሬትና ልማት አስተዳደር ቢሮ በዋና ኃላፊነትና በጽህፈት ቤት ኃላፊነት ሲሰሩ የነበሩ 2 ባለስልጣናት ናቸው ተብሏል።
በመስተዳድሩ የተደረገ ግምገማን ተከትሎ በከንቲባ አዳነች አቤቤ ከትናንት በስቲያ ሚያዝያ 24 ቀን 2017 ዓ.ም ጀምሮ ከስልጣናቸው የተሻሩት የመሬት አስተዳደር ቢሮ ኃላፊው አቶ ሲሳይ ጌታቸውና የቢሮው የጽህፈት ቤት ኃላፊ አቶ ሲሳይ ነስረዲን ናቸው። ባለስልጣናቱ ከኃላፊነታቸው ከመልቀቃቸው ውጭ ለሰሩት ጥፋት በህግ ስለመጠየቅና ለመጠየቃቸው የመረጃው ምንጮች ያሉት ነገር የለም። የከተማው ባዶ መሬት እንደ ጉድ ይቸበቸብበታል ተብሎ የሚነገርለትን ይህን ተቋም ለመምራት በየጊዜው የሚመደቡት የተለያዩ ኃላፊዎች በተመሳሳይ ምክንያት የስልጣን ቆይታቸው አጭር ነው ያሉት የመረጃው ምንጮች፣ በመሆኑም የሚመጣው ሹመኛ ሁላ ከስልጣን እስክነሳ ድረስ የድርሻዬን ቦጭቄ ዞር ልበል በሚል መንፈስ ነው የሚሰማራው ብለዋል። በአዲስ አበባ ከተማ አስተዳደር ውስጥ ያሉ ባዶ ቦታዎች በሊዝ ሽያጭና በምደባ ለኢንቨስተር የሚሰጡት በዚህ ቢሮ አማካይነት መሆኑ ይታወቃል። ስለ ጉዳዩ ከኃላፊነታቸው የተነሱትን ባለስልጣናት ለማነጋገር ያደረግነው ጥረት ስልካቸው ስለማይነሳ ሊሳካልን አልቻለም። ከእንግዲህ በኢትዮጵያ የሚመዘገቡ ሁሉም ተሽከርካሪዎች የክልል ታርጋ እንደማይኖራቸው በምትኩ ኢት የሚል መለያና የኢትዮጵያ ካርታ ያለበት አዲስ የመለያ ሰሌዳ ቁጥር እንዲኖራቸው ሊደረግ ነው ተባለ። የትራንስፖርትና ሎጂስቲክ ሚኒስቴር እንዳስታወቀው በአገሪቱ ያሉ ተሽከርካሪዎች የመለያ ቁጥር ሰሌዳ እንዲቀየር የተወሰነ ሲሆን አዲሱ የሰሌዳ አይነት ከዚህ ቀደም በተመዘገቡ ተሽከርካሪዎች ላይም ተግባራዊ ይሆናል። አዲሱ መመሪያ በአሁኑ ሰዓት በስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚቀመጠውን የተለያዩ ክልሎችና የከተማ አስተዳደሮች መለያዎችን አላካተተም ያለው ሚኒስቴሩ በመላው ኢትዮጵያ አገልግሎት ላይ የሚውሉት የሰሌዳ ቁጥሮች ተመሳሳይ መለያ እንዲኖራቸው ይደረጋል ብለዋል። እንደ ሚኒስቴሩ ገለጻ ሁሉም የተሽከርካሪ መለያ ቁጥር ሰሌዳዎች በእንግሊዝኛና በግዕዝ ፊደላት ኢትዮጵያን የሚያመለክት አጭር ጽሑፍና የኢትዮጵያ ካርታ ይኖራቸዋል። በሀገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታና ኢትዮጵያ ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን ሀገራዊ ልዩ ምልክት ኢቲኤች እንዲሁም ኢት የሚል የግዕዝ ፊደላትና የላቲን ፊደላት ይዘት እንዲኖረው ይደረጋል። መመሪያው በስራ ላይ ከመዋሉ በፊት የተመዘገቡ ተሽከርካሪዎች የቀድሞውን ሰሌዳቸውን ለመዝጋቢው አካል በመመለስ አዲስ የተሽከርካሪ የመለያ ቁጥር ሰሌዳ መውሰድ ይኖርባቸዋል ያለው ሚኒስቴሩ የተሽከርካሪ ባለቤቶች ነባሩን ሰሌዳ በመመለስ አዲሱን የሚወስዱት የትራንስፖርትና ሎጂስቲክ ሚኒስቴር በሚያዘጋጀው የጊዜ ሰሌዳ መሰረት እንደሆነም አስታውቋል።